ማድረግ አንድ ሰው አጠገባችን መጥቶ ከመጠን በላይ በቃ ሊያረግልን የማይገባውን ነገር ካረገልን ሊሆንልን የማይገባውን ነገር ከሆነልን ያ ሰው በህይወታችን እኮ ምንም ትልቅ ቦታ አሳልፎ አያውቅም ወይንም ምንም አድርገንለት አናውቅም። እርስ በራስ እንግዲህ ኖርማል ውለታን እንዋዋላለን አይደል? አንዳችን ለአንዳችን እንደጋገፋለን። አታላይ ውሸታም የሆነ ነገር ሊያደርጉን የመጡ ሰዎች ግን ምንም ሳናረግላቸው ተራ ሰላምታ ኖሮን የማይደረግ ነገር ያደርጉልናል። ሰው ዝም ብሎ መጥቶ ከመሬት ተነስቶ በጣም የተጋነነ ነገር ሲያደርግ ልብ ማለት መቻል አለብን። ታዲያ ያ ሰው አንድ ሰው መጣና ለሆነ ሰው የማይደረግ ነገር አደረገለት። ከዛስ ስንመለከት ደግሞ ህይወታቸው ምንድነው? አንገታቸውን ታርገው በሃይማኖት ውስጥ ተደብቀው ሌላ ሰው ያንን የሚያደርጉት እንድናምናቸው ነው። እኛ ደግሞ የማይደረግ ውለታ ደግሞ የሚውሉልን ገና አውቀው ነው። ገና ትኩስ ነገር ሆኖ ገና ከመላመዳችን አብረውን አላደጉ ስጋ ዝምድና የለን ጓደኛዬ አይደለም ጓደኛዬ አይደለችም ምንድነው ያለን እንደሆነ የሆነ ነገር ከኛ ሊያገኙ ሲፈልጉ ነው። ጥንቃቄ ማድረግ መቻል አለብን። ሁሉም ሰው ራሱ ህይወቱን ለፍቶ ጥሮ ግሮ ነው የሚኖረው። ትርፍ ሰዓት ያለው ሰው የለም፣ ትርፍ ገንዘብ ያለው ሰው የለም። ሰው ስለወደደ ነው ለሰው የሚሰጠው። ነገር ግን የማይደረግ ማንም ሰው ሊያስበውና ሊያልመው በማይችል አይነት ሁኔታ በጣም ቀርቦን የሆነ ነገር ካረጉልን ያንን ሰው መፍራት አለብን። የሆነ ነገር ሊያረገን ነው። የሆነ ነገር ከኛ ሊወስድብን ነው። አይ ተጠራጣሪ ሆነን እንዴት እንኖራለን? አይ እንደዚህ ተጠራጣሪ ሆኖ ፈሪ ሆነን እንዴት እንኖራለን? ሁልጊዜም ጠንቃቃ ሰው ተጠራጣሪ ይባላል። ጎበዝ ሰው ፈሪ ይባላል። ጎበዝ ሰው እረሷ ኃይለኛ ናት፣ እረሷ ኃይለኛ ነው ይባላል። ኃይለኝነት አይደለም፣ መረዳት ነው፣ ማወቅ ነው፣ መሰልጠን ነው። የፈለገ አይነት ስም ቢሰጠን ጠንቃቃ መሆን ይሻለናል። የፈለገ አይነት ስም ቢሰጠን አውቀን ራሳችንን የምንወዳቸውንም ሰዎች ካጠገባችንን ያሉትንም ሰዎች መጠንቀቅና ከጉዳት መጠበቅ ይሻላል። አጠገባችን እኮ እኛ አንድን ሰው አምነን እኛ አንድን ሰው ወደን ቀረብን። ከዛ ሰው ጋር እፍፍ አለን። ያ ሰው ጉዳት አደረሰብን እንበል። የሚያሳዝነው እኮ እኛ በጥፋታችን ነው። አጠገባችን ያሉ ኃላፊነት ያለብን ስንት ሰዎች ግን በእኛ መጎዳት ምክንያት ይጎዳሉ። ራሳችንን ጥንቅቅ ያለ እርምጃ መራመድ ማለት ከጉዳት መጠበቅ ነው። ስለዚህ ጥንቃቄ ማድረግ መቻል አለብን።